ብዙ ለምደ ተፈጠሩ ያልገባቸው የሚመስሉ ሰዎችን እናያለን። የዱንያ ቆይታው ምን በላህ፣ ምን ጠጣህ፣ ምን ሰራህ፣ ገንዘብህን ከየት አመጣኸው፣ ለምን አወጣኸው፣ በዓይንህ ምን አየህ፣ በጆሮህ ምን ሰማህ፣ በልብህ ምን አሰብክ እንደሚባል ዘንግቶ ረስቶ ዱንያ ላይ እንደ እንስሳ እየበላ እየጠጣ ብቻ አካሉን ያደለበ ብቻ የሚኖር ሰዋል። ለዱንያ ሲሆን 24 ሰዓት ቢሰሩ ማይደክማቸው፣ ለአኼራ ሲሆን ለኸይር ሲሆን ለቀብራቸው ለነገ ህይወታቸው ሲሆን ግን እየቀፈፋቸው እየከበዳቸው የሰሩም እንደሆነ የሚሰሩ የአኼራ ጉዳይ ሸክም የሆነባቸው ዕዳም የሚመስላቸው ሰዎች አሉ። የዱንያ ቤት ምንም ብናሳምረው መፍረሱ አይቀርም። የዱንያ ሀብት ምንም ጥረን ግረን ብንሰበስበው መበተኑ አይቀርም። ባይበተን እንኳ ወደ ወራሽ መሸጋገሩ አይቀርም። የኛ የምንለው ዛሬ እዚህ ዱንያ ላይ ሆነን ወደ አኼራ የሰደድነው አስቀድመን የላክ ነው።